የምለው ውዴ ጠቅላላ እውቀት ላይ ግን እንዴት ነህ? ምን ጥያቄ አለው? ማንኛውንም ጥያቄ በጠይቀህ ትመልሳለህ? አዎ። ማንኛው ነው? እሺ ቦታ አልጠይቅህ? ይቻላል። እሺ የት ነው? ፒያሳ። ይሄስ? 4 ኪሎ። ይሄስ? ቤተ መንግስት። ይሄስ? የጎረቤታችን ልጅ መኝታ ቤት። ይሄ እኮ ያው ታውቂያለ ባለሱቅ ትልቁ ምሪንዳ አለ እንዴ? አዎ አለ። ስንት ነው? 150 ብር። እሺ ስጠኝ። እሺ በቃ አቤት ምን ልታዘዝ? ሁለት ወተት። ወተት ለማዘዝ እንደዚህ ያጨበጨብከው? ጥብስ ብታዝ ልጨፍር ነበር። እኔ ወተት ብቻ ነው ፈልገው። እሺ ላንተስ? እስኪ አንድ በርገር እዚህ ቤት በርገራቸው አሪፍ ነው። አይ አለቃ እኔ ምን አውቃለሁ? መቼም ሰውን እንደውም ተይው ለሁለታችንም ወተት ይሁን። እሺ እንዴ ይሄ ወተት ነው ውሃ ነው? ልክ ነህ ወተት ነው ውሃ ነው። ነይ። አቤት አለቃ ምን ጎደለ? እኔ ምነው ወተቱ ላይ ውሃ ትጨምራላችሁ እንዴ? አረ በፍጹም አለቃ እኛ ውሃው ላይ ነው ወተት ጠብ የምናደርገው። መጣች በእናትህ ልታዝግን። አባት ምን እስከ ማታነሳው? አረ ለቂም በእናትህ ጂጂ በእናትሽ በዚህ ሰዓት አንተ ያማል እንደ አባትዮ ከሳመን በፊት 20 ሚሊዮን ብር አውርሷት እኮ ነው የሞተው። እማ ካንቺ 3 ወር እርጉዝ ነኝ ያረ እኮ ነው ፕራንክ ያረኩሽ እኮ ነው። አረማ ሰላም ነው አባት። ሰላም የፒያሳ መንገድ በዚህ ጋር ነው። ወይኔ ሾሾ ወይኔ ዳግም እኔን ሾሾ ሰላም ነው አባቴ እንዴት ነህ? ነበር የሸጎሌ መንገድ ታፍቶ የቀበናስ የካሳንቺስ የመከ እኔ ምን አትነካከሩ ወይ አትነጋ አንድ ራዲስ ላይ እንደዚህ በስታችሁ ሌላ እኮ ያልተዘረፈ አለ። አሁን በጨበጠ ጃኬት የለፈው ሰራ አይደለም። በቃ እናስተካክላለን። ለምን አትነጋገሩ? በቃ እንነጋገራለን። አትምዙ። እሺ አመሰግናለሁ። በቃ ይረሳ የወርቅ ቀለበትና ሰዓት ይረሳል። እናትሽንና 18 ሚሊዮን ነው የምታስገባልኝ። እኔ ሌላ ብር አልፈልግም። 18ቱን ሻርፕ ነው የምታስገባልኝ። ራሷ ናት። በቃ ልጅቷንም አግኝቻታለሁ። ቤቲ ናት። ስምሽ ቤቲ ነው። ቤቲ ራሷ ናት። በቃ ፊቷ እኮ ያስታውቃል። የቤቶች ፊት ነው የሚመስለው። ችግር የለም። 10,000 ብር ናት የምሰጥላት። በቃ 10,000 እንሰጣታለሁ። ችግር የለም። እሺ ኢማስ ልጅሽን አሰ ሸምሴ እንዴት ነህ? ጠፋ ሰው አንቺ እንዴት ነሽ? አለን። የዋህ ምን ይሆናል ብለህ? ዋናው እሱ ነው። ምን እግር ጣለ ዛሬ? ትላንት የሆነ ሜሴጅ ልኬልህ ነበር አይተዋል እንዴ? 1,000 ብር አበድረኝ የሚለው ነው? አዎ እሱ አላየሁት። ምንድነው ያልሽው? እናት ምንድነው? አረ ሰፈር ስልክ በእጅ ያዝም እንዳትቀሚ። አረ እጄ ላይ ሆኖ አልመቻላችሁ? ምንድነው የምታፈየው? አረ የምሬን ነው። እዚህ ሰፈር ሌባ ስላለ ነው። ምን ይመስላሉ? ራሳችሁ ናችሁ ሌባ። ምንድነው ያልሽው? አረ በእናታችሁ ስልኬን አስመልሱልኝ። እናታችሁ ስልኬን አስመልሱልኝ። ሌባ እኮ ነን። በኋላ ስለምንካፈል አናስመለስልሽም። እሺ እኔ ምንም ልጅ አልፋታ ብሎኛል። እየሰማችሁኝ ነው? ማን ነው? በቃ ልጅ አልፋታ አለኝ። እኔ ከኔ ጋር አብረሽ ካሎች ከዚህ በኋላ ፍቅረኛ ካሎች ምንም አልፋታሽም እገልልሻለሁ ብሎ በቃ ጉዳይ ነው የሚገለው። እንደዚህ አይነት ወንድሞች እንዳሉ አልነገርሽውም እኮ? እኔም እኮ እናንተ አላችሁ ብዬ ነው ልብ ተሰምቶኝ ደግሞ ከሰዓት ቀጥሮኛል። ዛሬ ከሰዓት ቀጥሮኛል። አጥበሽ ታገኘዋለሽ? እናገኘዋለን። ግን ከዛ አሬታውንም የሚወጣው ማንቁርቱን ይዤ አደራችሁን ጥላችሁን እንዳትሄዱ እሺ? እንዳትስፊ ሲመጡ ማለት ነው ጆንም ታረግሽ ቀቀሻለሁ። እሺ ያራድልሽ ያራድልሽ እኔ ቆዳውን ነው የምሞሸልቀው። በቃ ለሬታው ተረጋጋ። አባቴ ነኝ የምሞገው
እየመጡ ነው በእናትህ እንዳገለኝ በእናትህ እኔ ካንተ ውጪ ሌላው እንዳላቀም በእናትህ እንዳገለኝ በእናትህ ወይ በሰው ፍቅር አንግባ አልኩ እኮ ነገር ባለ ጥልቅ ምትለው ነገር አለ ትጨርሰዋለች ማገባን ካሪራ እናቱ ወይኔ ዘጋ ኤክሴ ነው ይልክ አሁን በደንብ በቃ የሌለ ነው መልክ ምስተራው ማለት ነው የሚጠይቀህን ነገር እንዳለ እየጨመርክ አራዬ ምንም ችግር የለም ምን ታታለ እንዴት ነው አለን ታውቃ ለፍሬንድ ኦኬ አንተ ነህ ቦይፍሬንዷ አዎ እኔ ነኝ ያ ከዚህ በፊት እንታወቃለን ልበል እንግዲህ በጣም ነው የምታወቀው እኔ የማያውቀኝ ሰው አለ እንዴ ምን ማያውቀኝ አለ እንዴ በየቦታው ታውቃለሁ እኔ ስልክክ ታምራለች ግን እቺን የምታውቅ ስልክ ነው የምትይዘው ስልክ አይ አለ አይደል ሌባው በርክቷል ምናምን 15ኑም 16ኑም ቤት አለ ለውጭ ምናምን አለባበስሽ ምንም አይደለም ቲሸርቱ ቀበቶ እኮ የመንደር ነው የሰፈር ውስጥ ነው እንጂ ላይክ ብራንድ ብዙ ጊዜ ሙሉ ልብስ ይመቸኛል ምናምን ከትላልቅ ባለስልጣናት ጋርም ስለምውል ምናምን እንትን ነው ኖርማል ሰፈር ለሰፈር ነው የምታርመጥመጣት ደህና ቦታ አታዝናናት እና ባለፈው ሳምንት የት ነበር የነበረው ፓሪስ ነበርና አሁን ደግሞ ቀጣይ ካናዳ ቡርጅ ካሊፋ ላይ የሚገርም ጊዜ ማሳለፋችን የማይቀር ነው ምን እንተናለው ሳይ እንደዚህ እየለበለብካ ጥራ እንኳን መግዣ የለም ያንጠላም የኔ ሰለቸኝ በእናትህ ስንክ ያዝ ስልክሽም እንጂ ወስፈልግ አግባት ስፈልግ እንትን በላት ሰለቸኝ